ዮሐናን ተናግረዋል እንዴ? አራዳል ክርስትና ስም ጠራኝ። ካርሎም ቤተሰቦች ድል በጣም ወዶ ዘፈነው እንጂ ዳንሳል ኢንተርናሽናል እንዴ አራዳ ልጅ ዮሐና ሌላ ሙዚቃ ወጣን። በዚሁ አጋጣሚ ሙዚቃ ከተመቻችሁ ከቨር እሰራላችኋለሁና ሰላም የኒኮ ዩቲዩብ ፋሚሊ እንዴት ናችሁ? አማን ናችሁ? ዛሬ ለየት ባለ ፕሮግራም ከቻሳ ብለናል። ወንድማችንን ያማን ፓገል አክብረን ስለመጣ እግዚአብሔር ያክብረልን። ፓገሏ ያራዳ ልጅ ማይ ብራዘር ይላል። አንተም እግዚአብሔር ያክብረልን። እናመሰግናለን። ያራዳ አቺ በነጽር ነው ይሄድብሻል አይደለ? አፍንጫ እንኳን የሰጠክ አለ ዝም ብለሽ እኮ ነው አንቺ የምትሰቃየው። እኔ ቀንቀን ስለማይታየኝ ለዛው ነው። እስቲ ለኔ ቤተሰቦች ይሄን ዩቲዩብ ቻናል ሰብስክራይብ እንዲያደርጉት ወየበያቸው። ሁላችሁም ይሄን ቪዲዮ የምታዩ ሰዎች ቪዲዮውን ላይክ ሰብስክራይብ አድርጋችሁ ጀምሩት። እመኑን ትዝናናላችሁ እያለ ነው ቁቁሬ። አረ በክርስትና ስም ጠራኝ። እኔ ቁቁሬ ስለደስ ይለኛል። እግዚአብሔር ብዙ ሰው ነው ማይዜ በክርስትና ስም እየጠራችሁኝ ነው። ቁቁሬ ሲባል ማይ ኔም ኢዝ ኒኮላስ። ቁቁሬም ቢሆን ችግር የለውም የካራክተር ኔም ስለሆነ ነው። ለማንኛውም ዛሬ በጣም የሚያዝናና ጨዋታ ይዘን መተናል። አዲስ ለየት ያለ ይዞታ ያለው ጨዋታ ነው። የምትወደው ሙዚቃ ትመርጥልኛለህ? ኤርፎን አረግልና ሙዚቃውን ከፍትላለሁ። አንተ ፈታ ብለህ ብቻ መስፈን ነው ካንተ የሚጠበቀው ማለት ነው። ኦኬ ሞዶ ሙዚቃ ቴዎድሮስ ታደሰ እቴ በገዳሽ ማጫረት ጀመርሽ ወይ? ማጫረት ጀመርሽ? ግን ግጥሙ ላይ እንዴት ነሽ? ግጥሙን እንኳን ብዙ አላውቀውም፣ ግን በጣም ሙዚቃው ስለሚመቸኝ ነው። አዝማቹን አውቀው። እሺ እንግዲህ የኒኮ ፋሚሊ እናየዋለን ምን ያክል ሙዚቃውን አብሮት መስፈን ይችላል የሚለውን እንፈትሻለን። እየሰማሁ ነው እየሰማ ነው። እኔ ከፍትልሃለሁ። በሁለቱም ነው እንትን እንዳትዪ ድምፅሽ ጮክ አድርገሽ ነው የምትሰሪው። ሌፍት ራይት እንዳታሳስችው። ችግር የለም። ሌፍት ራይቱ ነው ይሄ። አሪፍ ነው ጋይስ። እናንተ እስቲ ሬት ታደርጉታላችሁ ከ10? እሺ ክላሲክ ሆነ አልለውማ። ማጫረት ጀመርሽ መጣ። ኧረ መልሽ ወደዋል። ዝፈነው እንጂ አንጀቴን በላው። ጭራሽ በገዳሽ ማጫረት ጀመርሾይ ማምታታት ጀመርሾይ። ጭራሽ በገዳሽ ማጫረት ጀመርሾይ ማምታታት ጀመርሾይ። አንዱ ማጋጨት ስራሽ ያዋጣሻል ወይ እቴ ያኖርሻል። በጣም ወዶ ዘፈን እንትን ላረገለ ይችላል። ግጥሙን ልስጥ ከፈለክ ግጥሙን እያያለሁ። ሊሪክሱ አለ ለርዳ በዚህ እንኳን የኔ ነሽ ተብሎ ሲነገር በአገሩ ሲወራ አንቺ አደመነ አንቺ ሰው ያንቺ ሳባወራ ማተቤን ሰበኔው ገመነሰው ማተቤን ሰው አተ ተመስነቴው አንዴሞ ለሶስቴ ማራስ ቆርጠሻል። አንቺስ ነምነው ተከበሻል። በጣም ወዶ ዘፈነው እንጂ ግጥም ባካር ተከበሻል። ግጥም የለውም። እኔ ላበለሽ ልብሰሽ ሌላ ካለ ማሮሴት ይገኛል አበባው ከሌለ። አዝማቹን እኮ ጨረስኩት። አዝማቹ ጨረሽ? በቃ ቆይ ይሄን ያክል ይበቃል። ምንም እኮ አይሰማም። አሪፍ ነበር ግን በጣም ድምጽ ግን አንደኛ ነው። ማርያምን አሪፍ ግጥሙ ችዬዋለሁ። በጣም በቃ አሪፍ ነው። ያው ከነ ግጥሙ እኮ ሰጥቻለሁ። አሪፍ ነኝ። አንተ ብቻ ነው የቀረው። ለምን ዘፈን አታወጣ? አወጣለሁ። ቦካል እየተለማመድኩ ነው። ፋሚሊዎች በቅርቡ ካሚንግ እሱን እያያችሁ ነው እንግዲህ። ሙዚቃውን ጀምረናል። ባገዶ ያራዳ ልጅ ገሰማ ኤርፎን ስታረግ በጣም ሙዚቃ ይጫዋልና አብሮ ለመስፈን የምር ከልብ የምዘፍነው ነው የሚመስለው። አንዳንዴ እኔ ኤርፎን ሰክቼ ምናምን ሰው በበዛበት አካባቢ እንደዚህ ጮክ ብዬ አምልጦኝ ያውቃልና ልክ አይደለም እንዴ? ለራሴ አሪፍ የዘፈንኩ ይመስለኛል።
ካርሎም ቤተሰቦች ምን እሺ ጋይስ ልክ ነው። እናንተ ፈረዱ። ለኔ ተመችቶኛል። ፈን ነው ስለማላውቀው ነው እንጂ ዜማውን አውቀው ግጥሙ ሰጠው እኮ ፓገለው እንዴ ማንበብ እንደዚህ በለ እንዴ አንተ እኮ ኢትዮጵያ የተወለድክ አትመስልም እኮ። ዘፈኑ እኮ ተሰርቆ ነው እንዴ ዘፈን ቻይንኛ አረከተ አይ እንዴ ማማቹን በጣም ስለምወደው ነው። ይሄኛው ነው የሰራው ሙዚቃ ራስ ይሰማል። ዩቲዩብ ቻናል ላይ ሲለቀቅ ኒኮ ዩቲዩብ ቻናል ላይ ሲለቀቅ ራስህ ሰምተህ ራስህን ድምፅህን ሬት ታደርጋለህ ከአስሩ ማለት ነው። ለማንኛውም እሺ ሁለት ሙዚቃ ነው የምንመርጠውና ሌላ ሁለተኛ በጣም የምትወደውና ተመስጠህ የምትዘፍነው ዘፈን ካለ አንደኛውን እንጨርስልኝና በቃ ፕሮግራሙን እንዘጋዋለን ማለት ነው። ቀለል አድርገን እንግዲህ በሁለተኛው ሙዚቃ ደግሞ ከቻሳ ብለናል። ምን ይምረጥ አናውቅም። ሁለተኛ ምርጫው እስቲ ከፓገል እንስማ። ሁለተኛ ምርጫ ምንድነው? ሁለተኛ ከቀደም የድሮ አይደል የሰማነው። ስለዚህ ከአዲሶቹ እናድርገውና አዲስ ከወጡት በጣም ይመቸኝ በጣም ደግሞ ተመስጬ የምሰማው የምዘፍነው የዮሐና ከሳምባ በጣም ባይዜ እኔ በጣም ወዶ ምርጫ ነው፣ ግን ህዝቡን ያወዛገበ ሙዚቃ ነው። ግጥሙን ግን ትበለዋለህ እግዚአብሔር የእውነት አንድ ደቂቃውን አውቀዋል ኖርማል። ኧረ እኔ ተመችቶኛል። እሱ ግጥሙን በስነ ስርዓት ካለው እኔ ሸልመዋለሁ። የእውነት ፋሚሊ እያያችሁ የዛሬ ሙሉ ወጪው ቀኑን ሙሉ ወጪው በእኔ ነው የሚሆነው። ግጥሙን በስነ ስርዓት ካለው ነው። እናንተ ግን ከኔ ጋር እንደውም በዚህ አጋጣሚ በጣም የምፈልገውን ሰው ነው የመረጥክልኝና እኔ ያው እንደሚታወቀው በተለያዩ የሙዚቃ ኮንተንት ላይ ነው የምሰራውና ትንሽ ጎሸም አድርጊያት ነበረ ቲክታክ ላይ ዮሐናን ተናግረዋል እንዴ? ያራዳል። ኧረ የጸራጅ ያራዳል የጭዌ ነው። አይ እኔ በጣም ስለሚመቸኝ ነው ዮሐና። አይ ማርያምን ደስ አይለኝም ዮሐና እንዳትናገር። ዮሐና እኔም ማከብረው የምወደው ነው። በዚህ አጋጣሚ አንቺ አድናቂ ሆነሽ አንቺንም ሶሪ ለማለት ወዳለሁ። የዮሐና አድናቂዎችም ሶሪ ለማለት ወዳለሁ። እጅግ በጣም የምንወደው የኢትዮጵያ አቀንቃኝ ነው ዮሐናችን። በርቺልኝ ያራዳልኝ። እስቲ አንቺ ይሄን ደግሞ ሙሉን የዮሐናን ዘፈን በስነ ስርዓት ካልከው የዛሬ ከጠዋት ጀምሮ ቁርስ ነው። ጠዋት ነው አይደለ? ቁርስ ጋብዛለሁ፣ ምሳ ያራዳልኝ። ተዘጋጂ። እኔ እንደማሸንፍ እርግጠኛ ነኝ። እሺ ሬዲ ነህ? ልከፍተው ነው። ሬዲ ተመልካች፣ አክሽን። ድምጹን ስጪኝ። አንጀትን በለውት ያማ አረ መልሽ ኢንተርናሽናል የሚለው ነው የምለዋለሁ። ሁሉንም ባዩ ዳንሳል ኢንተርናሽናል ሳምባዲ ዮሐና ኦሪጂናል ፋርሲ ኢንተርናሽናል ዲሲ ማዲስ እንደግሰና ዮሐና ነይ በሎሻል ሳምቦ ደም እያለች አሰሎች ትቀራለች። ደለ አሰደለ ማደላደለ ድል ሰማና ወይ ሰማና እንግሊዘኛው ነኝ። እሱ ልግባለህ ሰማታ ወነዱ በታ አንተ ማርያም ግጥሙን አዳውቃል። ዮሐና ሁሉም ነው ያመደስ ተነመዳና ወና ነው ተታበደስ ሁሉም ነው ያመደስ ኢጣሊስ መነታፈስ ኢጣሊስ ምራቅ ዋጦ ኢጣሊስ ምንምዳችን ኢጣሊስ መነተበታችን ነይ ወይ ታያ ነይ ነው እዚች አንደኛ ነይ አሁን መጣሻታ ታያ እስከዚህ በረምብ ነው የማውቀው። ነይ ታያ ነይ የታለ ታያ ዮሐና ነይ ብሎሻል እንዳትሰምተሻል ሳምቦን እያለሳል እንዴት ትቀራለች ሲባራታ ኮታ ማታ ደመታራታ እመኝ በታካታ ውይ ነይ በታያ መነት ሲታያ እንዲህ እያለ ነው የሚጫወተው። ያራዳል በጣም አንደኛ ነው። እኔ ይሰማራ ግን እንደዚህ እንዴ ያራዳል። ዮሐና ሌላ ሙዚቃ ወጣል ምን እሺ ግጥሙና እንትና አላልኩት አንቺ አንደኛ ብልት ነው ያረክሽው እንዴ በጣም እንግሊዘኛዋን እንግሊዘኛው ይከብደኛል። ለዛ እንግሊዘኛዋን አልያዝኳት። እሷ ልልሽ ነበር ግን ኤርፎኑን አልያዝኩትም። አንቺ ላንቺ ብቻ ነው የሚሰማው። አሪፍ ነው ግን በጣም አሪፍ ነው። ደግሞ ቀስ ብለን የዘፈንከው ተረጋግተን የዘፈንከው እጅግ በጣም የኢትዮጵያ አንጀት ይበላል። አንጀቴን በለው። በጥሌ ሙድ ነው የዮሐናን በጥሌ ሙድ ነው። ወይኔ እናቴ
ይመች ዮሐና በጣም ነው የምትመጪ። ለዛ ነው ግጥመን በዚህ ልክ ተለማምጄ ሸምድጄ የመጣሁት። ዮሐና ቢጋፓ ባገሉ ያራዳ ልጅ። በነገራችን ላይ በዚህ አጋጣሚ እጅግ በጣም የምወደው ማከብረው የሰፈሬ ልጅ የ4 ኪሎ ልጅ ነው አይደል እንዴ? ሳይፈርስ ማለት ነው። አያው ፈርሶም ሳይፈርስ የ4 ኪሎ ልጅ እዚህ አጋጣሚ ማለት ነው አድናቆቴን መግለጽ አለብኝ አይደለ? አብሮ አደግነን የ4 ኪሎ ልጅ ነን። ደግሞ እዚህ ደረጃ ላይ ሳይም እጅግ በጣም ኩራት ይሰማኛልና ወንድሜ በርቺልን። እጅግ በጣም ነው የምወድሽ ማከብርሽ። ትልቅ ቦታ ደርሰሽ ደግሞ ማየት ህልሜ ነው። በጣም አንደኛ ነሽ፣ ሙዚቃ ላይም አንደኛ ነሽ። እንዳየሁት ከሆነ አያያዝሽ አሪፍ ነው። ተመችቶኛል። ሙዚቃው ታዱ በቅርቡ አይደለ? ራሴን እሰራለሁ። አዎ ታገሏ ግን ማለት ነው ለዩቲዩብ ተመልካቾቼ ይሄንን አካውንት ፎሎ እንዲያደርጉት ሰብስክራይብ ምን አንዳርጉት በደንብ የኔ ወዳጆች፣ እኔ የምትወዱኝ የምታደንቁኝ ሁላችሁም ይሄን ቪዲዮ የምታዩ ሰዎች ይሄንን ቻናል ሰብስክራይብ በማድረግ ድጋፋችሁ አይለየን፣ አብሮነታችሁ አይለየን እንላለን። ሁላችሁንም እንወዳችኋለን። በዚሁ አጋጣሚ ሙዚቃዬ ከተመቻችሁ ከቨር እሰራላችኋለሁና ኮሜንት ላይ አሳውቁኝ ከተመቻችሁ። ከቨር ይሰራልናል ቃል ገብቶልናል። ከቨር እሰራዋለሁ ከተመቻችሁ በዚሁ። ያራዳ ልጆች ለማንኛውም እንደዚህ አይነት ኮንተንት አሪፍ ነው፣ ተመችቶኛል። እኔም ቆንጆ አድርገህ ነው አንተ ሙዚቃውን የሰራው። ከዚህ በኋላ ደግሞ ማንን ላቅርብላችሁ? እስቲ እንደዚህ አይነት ፕሮግራሞች አሪፍ ስለሆኑ ቀጣይ ማንን ላቅርብላችሁ የእናንተ ምርጫ ይሆናል። ኮሜንት ሴክሽን ላይ ጻፉልኝና የፈለጋችሁትን ቲክታከርም ይሁን ሙዚቀኛም አርቲስትም ሁሉንም አምጥቼ ኢንተርቪው አደርግላችኋለሁ ማለት ነው። የኒኮ ፋሚሊ ወዳችኋለሁ። ያው እንደተባለ ቤቱን ሰብስክራይብ ማድረግ እንዳይዘነጉ። ሰላሙ